እኔ እንደውም 12 ደቀ መዝሙር ወንድ እኔ እየገረመኝ ነው ያለው። ለምን መሰል? ቆይ ስማኛ፣ ይኸውልህ እግዚአብሔር ሰው 12 ደቀ መዝሙር ወንድ ነው እግዚአብሔር ሰው 12ቱም ሞተ ሲባል ወደ እርሻው ወደ አሳ ማጥመዱ ወደ ኤማሁስ ምናምን ላጥ አለ። እነዛ ማርያም ያቺኛይቱ ማርያም አጋንንት ያወጣላት ሶሎሜ እነሱ ግን ይኸውልህ መሞቱን አውቆ የተቀበረበትን ተከታትለው አይተው ሽቶ ይዘው ስማ በህይወት እያለ አይደለም የሞተውን ለመቀባት አታ ሴቶች እስከ መጨረሻ እኮ የሚከተሉ እነሱ ናቸው። ያ ብቻ መሰለ እንዴ? ትንሳኤውን መጀመሪያ ሄደው ያወሩ ለራሳቸው አንኳኩተው ሄደው ተነስቷል ብለው የተናገሩ ሴቶች ናቸው። እግዚአብሔር ምስክሬ ነው። እኔ በጣም ነው የምደነቀው በእህቶች በቃ ቀድሚያ ናቸው። የአባታቸው ቤት ፓስተሮችን ለማገልገል አገልጋይ ለማገልገል ከልብ ነው የሚሰጡት። በእውነቴን እኮ ነው። ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው። ምንም አታም ውበት አይኖራትም። ወንድ ብቻ ቢሆን ሰው ተረቃ እህቶች እግዚአብሔር ይባርካችሁ። ወንድሞች ሰላም ለእናንተ ይሁን። ሌላ ምለው ነገር የለም። እና ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅ እህቶች እስከ ሞት የሚከተሉ ፍቅር እስከ መቃብር የሚገባቸው እየሰማ ነው። የሆነ ነገር አይተው ዞር ማይሉ ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ ማይሉ ቸርች ተወማይሉ እስከ መጨረሻ የሚከተሉ ናቸው። እነሱን ለማጥመድ ቸርች ውስጥ ስንት አይነት ነገር ይመጣል መሰል። ኔጥክስ ኤፌሶን 5ን በጣቱ ይዞም ይመጣል። እንደዚህ ይዞ እሷን አጥርቶም ይመጣል። ያው ለኤፌሶን 5 ሚስት ለባሏ ምናምን ብሎ ይመጣል። ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል። እዛው ከአስፋልት ላይ ኢየሱስ ያድናል። አሜን ነው። እውነቴን እንዴ ስንት 3 አመት 4 አመት ጉልበት በልቶ ገንዘብ በልቶ አርጎ ፍሬቻ ሳያሳይ እጥፍ የሚል ስንት አይነት ሰው አለ። ዲዘርን ካረክሽ ግን የመጀመሪያ ቀን ገና መንፈሳዊ ሲሆን ወደ ልቤ ምናምን ሲል ንቃው በቃ አንዳንዱ እኮ የመጀመሪያ ጊዜ ቆጣቁን በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው ለህልሜ ነው። አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ ትመጣለሽ። እኔ ደግሞ አበባ እየበተንኩኝ እከተልሻለሁ። ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። ስለዚህ ምን በል ንካው። እንዴት የእግዚአብሔር ቃል እንዴት ደስ እንደሚል ለየው። በቃ ገና ቤት ሆኖ ለየው። በቃ ገዳ እየመጣ በር ዝጓል። ይኸው ዛሬ በር የምትዘጋበት መንፈስ ይመጣል። ይኸው ወንድም ነው እህት ነው ሃሌሉያ ብሎኛል። እየሰማ ነው። የልዑል አምላክ ባሪያ ብላኛለች ብለ በር ማትከፍትለት በር የምትዘጋበት። አረ ኢየሱስ ያድናል። በመገለጥ አይተ የምትጠነቀቅበት መንፈስ ይገባባል። ታዲያ ዝጋ ነው ዝጋ ሙጃፋሮስ አጠገባቸው ያለውን ሰው በርን ዝጋ በሉት። እግዚአብሔር ምስክሬ ነው። ይሄ መንፈስ ዛሬ ገብቶባቸዋል። በቃ አስቀድሞ ከገዳ የሚጠብቀ አሜን ነው።
ለምን እንደሆነ ታውቃላችሁ? በቃ ሌላውን እሺ የሚቀጥለው ቀን ኤልሳም እንዲህ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር እንዲህ ይላል፣ በነገው ዕለት በዚህ ሰዓት በሰማርያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸጣል አለው። ይኸውላችሁ ይሄን ትንቢት በሚናገርበት ሰዓት ኤልሳ ሬስቶራንት ውስጥ ሜኖ ላይ ዋናና ውድ የተባለው ምግብ የዶሮ ኩስ ነው። ኤክስፔንሲቭ ፉድ፣ ቬሪ ኤክስፔንሲቭ ፉድ የሚባለው ደግሞ የአህያ ጭንቅላት ነው። ስማ እንኳን የአህያ ጭንቅላት አይደለም እስራኤላውያን ሸኮናው ድፍን የሆነ አይበሉ። ይኸውልህ ሸኮና ድፍን የማይበላበት የአህያ ጭንቅላት በውድ እየተሸጠ ልጅ እየቀቀሉ በሚበሉበት ሰዓት ላይ ጀግና እግዚአብሔር ሰው ቃል ያወጣል። እኔም እናገራለሁ ዛሬ በናዝሬቱ ጌታ በኢየሱስ ስም የምትጠብቁት ነገር ካልተጠበቀ ቦታ ይመጣል። ሰው የማይሰራው፣ ሰው የማይችለው፣ ገንዘብ የማይችለው፣ ሁኔታ የማይለውጠው ተአምራዊና ድንቅ የሆነ ነገር እንደ እግዚአብሔር ቃል በየቤታችሁ ይሆናል። የምስራች ለግሎሪየስ ላይፍ ቸርች የተጀመሩ ፕሮጀክቶች ከተጠበቀው ቀን ቀድመው ባልተጠበቀና ባልተገመተ ሁኔታ መለኮታዊና ታምራታዊ በሆነ መንገድ እያንዳንዱ ፕሮጀክት ተሰርቶ ይፈጸማል። አሜን። ስትወጡ አዲስ ነገር ይሆናል። ለምን እንደዚህ እንደምል ታውቃላችሁ? ይሄ ሰው ሲናገር እንደዚህ አለ። በዚህ ሰዓት በነገው ዕለት በዚሁ ሰዓት የአህያ ጭንቅላት በውድ በሚሸጥበት ቦታ ላይ ሆኖ የዶሮ ኩስ በውድ ዋጋ የሚሸጥበት ሬስቶራንት ውስጥ ሆኖ በንጉሱ ፊት ስሙ ብሩክ ይሁን። በዚህ ሰዓት በነገው ዕለት አንተ ምን እንዳለ ታውቃላችሁ? ምን አይነት ነገር እንደተናገረ ታውቃላችሁ? ዝም ብሎ እንዳይመስል ዛሬ በእናንተ ላይ የምናገረውን ነገር ስሙኝ። በሰማርያ 1 መስፈሪያ ያለና ማለፊያ ዱቄት ግርድፍ እንዳይመስል ከነገለባው መሰል ፈትገህ የምትበላው አይደለም። ይኸውልህ ተኝተህ ይሰራልሃል ማለት ነው። 1 መስፈሪያ ማለፊያ ዱቄት ኖራ የተቀላቀለበት አይደለም። ማለፊያ ዱቄት ፈጭተህ ብላ አይልም ጌታ። ፈትገህ ብላ አይደለም የሚልህ፣ ዱቄት ነው የሚሰጥህ። የሚያስፈትግ መንፈስ፣ ፈትግ የሚል አስተሳሰብ በኢየሱስ ስም የተመታ ይሁን። ስማ ትንቢት ሲመጣልህ፣ ቃል ሲመጣልህ ማለፊያ ይለዋል። ማለፊያ ዱቄት። የሚገርም እኮ ምን አይነት ድንቅ ጌታ። ስማ ስንዴውን ሰጥቶ ቢሆን ያዘጋጀበት መንገድ የሚያስደንቀኛል። እኔ ዛሬ በቃ 10 ደቂቃ ልጨምር። ቁጭ በሉ። ጨርሼ ነው የምሄደው። አሜን ነው። ፕሮፌቲክ አክሽን ሰርተን ነው የምንወጣው ከዚህ ቤት። ከዛ ምን ይሆናል መሰላችሁ? ከዛ ይሸጣል ይላል። ንጉስ በክንዱ ላይ የተደገፈው ንጉሱ ክንዱን አስደግፎ የተደገፈበት የጦር አዛዥ ምን እንዳታውቃላችሁ? የእግዚአብሔር ሰው አለው። ሲጠራ እኮ አማኝ አይመስልም? የእግዚአብሔር ሰው። አንዳንድ ሰው እኮ የእግዚአብሔር ሰው ይልህና የምትለውን አይሰማም። በአይምሮ ነው መታውት። አይሆንም። እዚህ አሁን በአይምሮ ነው የማወራው። እንዴት ይገባል? ምን ማለት ነው? መለኮታዊ ነገር መለየት መቻል አለብን። እንዴ እውነት መለኮታዊ ነገር በውሃ ላይ መራመድን እኮ ማመን ነው እንጂ የሚያስፈልገው ካልኩሌሽን አይሰራም። በካልኩሌሽን ምንም ምክንያቱም ትሰጥማለህ ነው። ይሄ ግራቪቲ የሚባል ነገር አለ። በቃ ይሄ ኔቸር ነው። አያችሁ መለየት አለብን። ፊዚክሱን እና ፌይዙን መለየት አለብን። አዎ እዚሁ ነገስት ላይ እኮ ኤልሳ ጋር እግዚአብሔር ሰው ኤልሳ ጋር መጣና አንዱ እኮ ዛፍ ስንቆርጥ መጥረቢያ የገባብኝ ውሃ ውስጥ አለው። ለመፍትሄ እኮ ነው የመጣው።